ሰላም ጤና ይስጥልን ውድ የዚህ ቻናል ቤተሰቦች እንዴት አላችሁ? ዛሬ ይዤላችሁ የቀረብኩትኝ ስለ ቢዝነስ ማለት ደግሞ አብዛኛው ኢትዮጵያውያን ወይም ወጣቶች ስለሚቸገሩበት ስለ ስራ አጥነት ወይም ደግሞ ብዙ የተማሩ የሚሆነ ያልተማሩ ልጆች ምን እንስራ ብለው ሲጠይቁና ስራ በማጣት ሲጉላሉ እናያለን። ስራ ለመስራት አንዳንድ ጊዜ በዙሪያችን ያሉ ጥሩ ኦፖርቹኒቲዎችን ማየት ጊዜውን መዋጀት እና በዚህ ጊዜ ሰዎች ምን እየሰሩ ነው ብሎ ማወቅና መጠየቁ ደግሞ የተሻለ ነው። በተለይ እንዳንድ የተማረ ሰው ወይም ደግሞ በዚህ ጊዜ ሁላችንም ሊኖርን የሚችለው ሚኒመም ስልክ ስለሆነ አሁን እናንተ እንኳን ይህንን ቪዲዮ እያያችሁ ያላችሁት በእርግጠኝነት ስማርትፎን ወይም ደግሞ ተች ሞባይል ይዛችሁ ነው። ቢያንስ ያለውን ሪሶርስ በመጠቀም ወይም ደግሞ ይህንን ስልካችሁን ብቻ በመጠቀም ብዙዎች እየተለወጡ ቤት እየገዙና ቤተሰቦቻቸውን እየረዱ እንዲሁም መኪናም እየገዙ ዓለምንም እየዞሩ ምንም አይነት የገንዘብ እጥረት ሳይኖራቸው በተለይ ደግሞ በዶላር ክፍያ እየተከፈላቸው ኑሯቸውን ስላሻሻሉ ኢትዮጵያውያን በተለይም ደግሞ አጠቃላይ በዓለም አቀፍ ደረጃ ብዙ ገቢዎች እየተሰሩ ወይም ደግሞ ብዙ ገንዘቦች እየተሰሩ እንደሆነ እናውቃለን። ይህ የሚሰራው በአብዛኛው ማለት ይቻላል ዩቲዩብ ነው። አሁን እኔ የምሰራው ይህንን እንኳን ቻናል በዋናነት የተማርኩትን ወይም ያወቅኩትን ሰዎችን ለመርዳት ቢሆንም ትልቁ ሞቲቭ ግን ገንዘብ ለመስራት ነው። ስለዚህ ይህንን ጊዜ ለምንድን ነው ማንኛውም በዓለም አቀፍ ደረጃ ሰዎች እየሰሩ በቀላሉ ልክ እንደዚህ የተለየ ስቱዲዮ ሳይኖራቸው ኢቭን እንዲሁም እኛ ሀገር ባይዞ እያንዳንዱን ነገር እየቀረጽን ብንለቀው በተለይ ደግሞ የቀን ውሏችን ራሱ ብንለቀው አዝናኝና አስተማሪ ሊሆን ስለሚችል ይህ ደግሞ ቪዲዮ በዩቲዩብ ሲታይ የተሻለ ገቢ ያስገኛል። ይህንን ዩቲዩብ ቻናልን መስራት ወይም ደግሞ በዩቲዩብ ኮንቴንት መስራትን እንደ ቀላል ነገር ማየት ወይም መቁጠር የለብንም። እኔ ከዚህ በፊት የነበረኝ አንድ ቻናል ነበረ። ያ ቻናል አሁን ከሚከፈል ገንዘብ በላይ ይከፈል የነበረ ይህን ያህል ነው ብዬ ባልነግራችሁም ማለት ነው። ግን አሁን ያ ቻናል የለም። እንዳጋጣሚ የሌሎችን ቪዲዮዎችን ጭኜ ነበረ ሪዩዝድ ኮንቴንት ብሎኝ ወይም ደግሞ ስትራይክ አውርዶብኛል። ስለዚህ ምንድነው አሁንም ይህንን ቻናል ለማሳደግ ያው እናንተም ትተባበሩኛላችሁ ብዬ አስባለሁ። ሰብስክራይብ በማድረግ እንዲሁም ላይክ በማድረግ እና ሼር በማድረግ ሌሎች እንዲዳረስ ታደርጋላችሁ ብዬ አስባለሁ። ብዙ ጊዜ ደግሞ ዩቲዩብ ለመስራት ዩቲዩብ እንዴት ነው የሚሰራው? እንዴት ነው ክፍያ የሚጀምረው? ሰዎች እንደዚህ ያለ ጥያቄዎችን በተደጋጋሚ ሲጠይቁ ይሰማሉ። እኔንም እንዲሁ የሚጠይቁኝ ስላሉ ስለዚህ ምንድነው አሁን ስራ የለኝም፣ ስማርትፎን አለኝ፣ የሆነ ነገር ደግሞ የራሴ የምለው መስራት የምችለው ጉዳይ አለኝ የምትሉ የምችለውን ያህል ደግሞ እኔ ላግዛችሁ ዝግጁ ነኝ። ምንም ችግር የለውም። ስለዚህ ምንድነው በዩቲዩብ የሚሰራው ገንዘብ ቀላል ገንዘብ አይደለም። እያንዳንዱ በየቀኑ የሚለቀቁ ቪዲዮዎች ዩቲዩብ ላይ ስትገቡ ስክሮል ስታደርጉ የምትሏቸው እናንተ ስክሮል የምታደርጓቸው ሌሎች ግን ገንዘብ የሚሰሩባቸው ቪዲዮዎች ፐርፐዝሊ የተለቀቁት ገንዘብ ለመስራት ነው። ስለዚህ በዩቲዩብ የሚሰራው ገንዘብ ደግሞ በጣም ትልቅና ከሌሎች ስራዎችም ምናልባት የተሻለ ስለሆነ ሁላችንም በተለይ ኢትዮጵያውያን ሌሎች ሀገሮች ላይ እንደሚያደርጉት እርስ በራሳችን እየተረዳዳን ሰብስክራይብ ማድረግ ካለብን ሰብስክራይብ እያደረግን እየተጋገዝን ቤታችን ቁጭ ብለን በቀን 1 ሰዓትና 2 ሰዓት ብቻ በመስራት ህይወታችንን ልንቀይር እንችላለን። ባይዞ ይህ ገቢ የሚያገለግለውና የሚያግዘው ቤተሰባችንና የኛን ኢኮኖሚ ብቻ አይደለም። እንደ ሀገርም ዶላሩ ወይም ደግሞ ፎሬን ከረንሲ ለመንግስትም ስለሚያስፈልግ ሀገርንም መርዳት ሀገርን ማገዝ ስለሆነ እያንዳንዳችን የራሳችንን ችግር ስንፈታ ደግሞ የስራ እድልም ስለሚፈጠር በዛው ላይ የራሳችንንም ቤተሰባችንንም ሀገራችንንም እናሳድጋለን ማለት ነው። ስለዚህ ምንድነው እኔ አሁን ዛሬ ብዙ ተዘጋጅቼበት አይደለም ይሄንን ፕሮግራም ማቀርብላችሁ ባይዞይና ስለገረመኝ ነው። ብዙ ሰዎች ስራ ፈልግልኝ ምን ስራ ብሰራ ይሻላል እያሉ ስለሚጠይቁኝ ሚኒመም ምንም አይነት ኢኒሻል ካፒታል የማይጠይቅ በዲጂታል ፕሮዳክት ብቻ ወይም ደግሞ ኮንቴንቶችን በዩቲዩብ በመስራት ብቻ መለወጥና ማደግ ይቻላል። በቀጣይ እንደዚህ አይነት ቪዲዮዎችን የተሻለ ዝግጅት አድርጌ በተለይ ደግሞ ስለ ዩቲዩብ ላይ እንዴት መስራት እንዳለብን ምን ነገሮች ያስፈልጋሉ የሚለውና እናንተ ኮሜንት ላይ በምትሰጡኝ ሐሳብ ተነስቼ ደግሞ ከዚህ የበለጠ የተሻለ ዝግጅት ይዤላችሁ ቀርባለሁ። እስከዛው በቸር ቆዩ።